ይህንን ቪዲዮ እስከመጨረሻው ካያችሁት በኋላ ሳውንድ ኢፌክት የሚባል ነገር ምንም አይቸግራችሁ። ወደ ቪዲዮ የመጀመሪያው ዌብሳይት ጉግል ክሮም ላይ እንገባና ሰርች እንትሏን ክሊክ እናደርግና የመጀመሪያውን ዌብሳይት ስም እናስገባለን። ስሙ ፍሪ ሳውንድ ይባላል። ፍሪ ሳውንድ ብለን ሰርች ስናደርግ ይህ ከላይ የምታዩት የመጀመሪያው ዌብሳይት ሊንክ ይመጣልናል። ከዛ ይህንን ክሊክ አድርገን ስንገባ እነዚህ የተለያዩ ሳውንድ ኢፌክቶችን እናገኛለን። እኔ በአጠቃላይ እንድትጠቀሙት ሪኮመንድ አደርጋችኋለሁ። በጣም ምርጥ የሆኑ ሳውንድ ኢፌክቶች ፍሪ ናቸው። በጣም ምርጥ የሆኑ ሳውንድ ኢፌክቶች በነፃ ማግኘት ቀላል አይደለም እና ወደ ቀጣዩ ዌብሳይት ልውሰዳችሁ። ሁለተኛው ዌብሳይት ማይ ኢንስታንት ይባላል። ማይ ኢንስታንት ብላችሁ አሁንም ጎግል ላይ ሰርች ስታደርጉ መጀመሪያ ላይ የሚመጣው ይህ የዌብሳይት ሊንክ ማይ ኢንስታንስ የሚለውን ክሊክ ታደርጉታላችሁ። ከዛ እነዚህ እስከታች የምታያቸው በተን የሚመስሉ የኢፌክት ሳውንዶች ናቸው እና እነዚህን ለምሳሌ ያክል የመጀመሪያውን እንከው። ልክ እንደዚህ ያሉ ለቲክቶክም ሆነ ለዩቲዩብ ጠቃሚ የሆኑ ሳውንድ ኢፌክቶች አሉላችሁ። ሁለተኛ እንድትጠቀሙት ሪኮመንድ የማደርጋችሁ ዌብሳይት ይህ ነው። ሶስተኛው ስንገባ ደግሞ ስሙ ሳውንድ ኪው ይባላል። ሳውንድ ኪው ብለን አሁንም ጎግል ላይ ሰርች ስናደርግ ይህ የመጀመሪያው ዌብሳይት ሊንክ ክሊክ አድርጋችሁ ትገባላችሁ። ክሊክ አድርጋችሁ ከገባችሁ በኋላ ይህ ይመጣላችኋል። ይሄ ከመጣላችሁ እንደዚህ ወደታች ስታደርጉት የተለያዩ ጽሁፎችና ቪዲዮዎች ምናምን ታያላችሁ። እነሱ ማንበብ ከፈለጋችሁ ማንበብ ትችላላችሁ። ካልፈለጋችሁ ደግሞ ይኸው እዚህ ጋር በዊንዶ መክ ከሆነ የምትጠቀሙ እዚህ ጋር ዳውንሎድ ፎር ዊንዶ ታደርጉታላችሁ። እና ልነግራችሁ ያሰብኩት የሳውንድ ኢፌክት ዌብሳይቶች እነዚህ ሶስቶች ናቸው። ከተመቻችሁ ሰብስክራይብ አድርጉ።